ሰላም ጤና ይስጥልኝ። ዛሬ ስለ ጃልመሮ ነው የምነግራችሁ። ጃልመሮ የትግራይ ተወላጅ ነው። ሁላችሁም ብዙዎቻችሁ አታውቁም። 1976 እስከ 1977 በወሎና በትግራይ ክልል በነበረው የድርቅ ክስተት ቤተሰቦቹ የሰባት ወር እርጉዝ ሆኖ ወደ ኦሮሚያ ክልል ሄዶ ኦሮሚያ ክልል እንደተወለደ ኦሮሞኛም እዛው ተምሮ ኦሮሞኛ ኦሮሞቹ ጋር አድጎ ዛሬ ላይ ለዚህ በቅቷል። ስለዚህ እዛ አካባቢ ያሉትን በሱ ስር ያሉትን የማይታዘዙትን ቀንጥሷቸዋል። በዚህ ጋር አንድ መረዳት ያለባችሁ ነገር ኦሮሞቹ ኦነጉንም ኡስታዝ ነው የሚሉት። ጃልመሮ ኦርቶዶክስ ነው፣ ነገር ግን እሱም ቢሞት ኡስታዝ ነው የሚሉት። ገባችሁ? ሰው እየገደሉ ኡስታዝነት የለም። ሙዚቃ እየዘፈኑ ኡስታዝነት የለም። የአማራ ሙስሊሞች በዚህ አጋጣሚ የኦሮሞ ሙስሊም ሃይማኖታቸውን ሳይሆን ብሔራቸውን የሚያስቀድሙ ስላችሁ ለምክንያት ነው። ስለዚህ የአማራ ሙስሊም አይ አም ዘ ፈርስት አምሃራ ሙስሊም ብላችሁ ራሳችሁን አንቁም ነው። ለዚህ ነው